ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የመዳም ቅመሞች ለዘይት ላስቸገራችሁ ከጋዝ ላይ ከፍሩን ከተለያዩ ቦታ እንዴት አድርጎ በደንብ አድርጎ የሚያጸዳላችሁ አለ። ይሄንን ከወላጆቻችሁን አስገዝታችሁ በዚህ ተጠቀሙ። ይሄ በጣም ነው የሚያጸዳው። ለእንትን ላለ ፈርሽ ራሱ ፍራሽ የሆነ ልጆች ምናምን ሲደፋፉ ምናምን ቱቱን የተለያየ ሾርባ ምናምን ሲደፋ በጣም ነው የሚያጸዳው ማለት ነው። ክሎሮክስ ይባላል። ክሎሮክስ አያጸዳም። ይሄ ግን በደንብ ነው ድኹኑን የሚያነሳው። ለፍሩን ለጋዛቶች እንደዚህ ፍሩን ራሱ ይት የኛውን መሻአላ ገና ያው ጅመራ ነው። በደንብ አላጸዳሁትም ግን በደንብ ነው የሚያጸዳው። ብድግ ነው የሚያደርገው። በቃ የሆነ ዘይቱን ምናምን ድኹን ነገር ካለው በደንብ አድርጎ ነው የሚያጸዳው እና ማሻአላ ነው። ይሄን አስመጥታችሁ በዚህ አጽዱ። በተረፈ የመዳም ቅመሞች አበረታቱኝ እስቲ። ያው የረመዳን ስራ እንዴት አደረጋችሁ? ይገዛችሁ ይገዛን። በተረፈ ሼር ሰብስክራይብ አድርጉልኝ። የተለያየ ሀሳብ አስተያየትን ጻፉልኝ። በተረፈ እንዴት ናችሁ? ደህና ናችሁ ወይ? እንደው አድርጉ። በደዋ እንረሳሳ። ጾሙ ከሚጠቀሙት አላህ ያደርገን። የከርሞ ሰውም አላህ ይበለን። በሰላም አላህ ጾሙ ከሚጨርሱት ከሚጠቀሙት ያደርገን ማለት ነው። በተረፈ አበረታቱኝ፣ ሰብስክራይብ አድርጉልኝ። እስቲ ገና ጀማሪ ነኝ ግን ማስለን አላውቅበትም። እንዴት ያኔ ያው አላወቅኩበትም ግን ኢንሻአላህ አበረታቱኝ። እስቲ በግል ማናግሩኝና እንዴት እንደሆነ